ሶስት እህት ሞቶብኛል አለ ይርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ብዙ ነገር አሳልፌያለሁ፣ ግን እኔ እሷን ከድቼ አይደለም ልጅ ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ እና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ ከኔ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎልም። አይዞ አመዲ አይዞ እሺ። ምክንያቱም እዚህ ግባ የሚባል ነገር ካላደረኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። ሰላም የነባር ሪአክት ቤተሰብ ተከታታዮቻችን እንደምን ከርማችኋል? እንደምን ቆይታችኋል? እኛ አለን በጤና እያልን ዛሬ እንግዲህ ወደ ሌላ ቪዲዮ ተመልሰን ተገናኝተናል። ምንድነው የዛሬው የመገናኛ ርዕሳችን የሚለው ከመግባታችን በፊት እንግዲህ ከዚህ በፊት ከቶዬ ጋር የሰራንላችሁ አንድ ቪዲዮ ነበረ። ከቲክቶከር ላላጋ የሰራነው የሆነ ቪዲዮ ነበርና እሱን አስመልክቶ ዛሬ ወደ እናንተ ይዤላችሁ የመጣሁት አንድ ቪዲዮ አለ። እሱ ምንድነው እንግዲህ ያኔ ቀርጽላችሁ ምን ብለን ነበር? ቶዬም እኔም ይሄ ነገር ፓርት አለው ይመጣል፣ ፍቅረኛዋ ይመጣልና ምናምን ያወራሉ ብለን ነበረና ዛሬ እንግዲህ በሰይፉ ሾው ላይ ባሏ መጥቶ እንግዲህ ዛሬ ኢንተርቪው አድርጎላቸው ምናምን ነበረ። እስቲ እሱን አስመልክቶ ምንድነው የተፈጠረው፣ ምንድነው ያለው ነገር የሚለውን ነገር ወደ እናንተ እናስቃኛችኋለን። አብራችሁን ተከታተሉ። ወደ ቪዲዮ እንሂድ። ያንቺ ፕሮግራም ከተላለፈ በኋላ ብዙዎች ሰይፉ እንደው አትተዋቸው ፍቅሯ ውስጥ አቤት ንግግሯ ምናምን ሳታውቂው ነው የተናገርሽው። ፍቅር እውር ነው አልሽ። እንደውም ከቅኝት ባንድ ጋር ፍቅር እውር ነው የሚል አዲስ ነጠላ ዜማ በቅርብ ቀን ትጫወታለሽ። እንዴት አገኘሽ የህዝቡን አቀባበል? ወይ በስመ አብ ማርያም ከጠበኩት በላይ ነው። በስመ አብ ቴንክ ዩ ሶ ማች ሁላችሁንም። ሁሉም ማለት 100% ማለት ይቻላል ሁሉም በፍቅር እግዚአብሔር ይመስገን። የእንትን የታይታኒክን ፍቅር አሳይተውን እኛ ራሱ ባንኮምትላቸው ምናምን ባንከታተላቸው ይገርማል። ያበደ የፍቅር እንትን ነው የነበራትና አንተ ምን አባኔ እወደዋለሁ ምናምን ያለችው ፓርት ላይ ምናምን ነበርና ቆንጆ የፍቅር እንትን ያላትና ፊድባኳ ደስ ይላል። ሞቅ ካረጋችሁለት ግን ይወጣል። ሞቅ ሀብታሙ ወደ መድረኩ ሀብታሙ በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም፣ ፍቅር ነው ያየሁት። ያንተን ግን ወገን መስማት ፈልጋለሁ። ምንድን ነበረ የተፈጠረው? አብረሃት ላለመሆን ምክንያት የሆነብህ ምክንያት ምንድን ነው? ብዙ ነገር አለው። እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል። ሁለታችንም እንዳልኩ ማውራት አቃተ። እሺ ግን እሷ ስላንተ አውርታ አትጠግብም። በቃ በጣም ትወድሃለች። አንተስ? መልስ። እኔም በጣም ነው ወዳት። ይሄን መስማት ነበር የፈለኩት። እኛም እናጨበጭባለን። ቤት ያዝናብኝ ይሆን የሚል ሀሳብ አልመጣብህም? በጣም ምክንያቱም አልመረቀችም፣ ታስባለች። እንዲህ አይነት የፍቅር ስሜት ውስጥ ሆና ነው ጥላሃት የሄድከውና ምናልባት ነገሮች ጥሩ ያልሆኑት የሷም ሀዘን ሊሆን ይችላል የሚል ግምት በጣም አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣምም በድያታለሁ። መቼስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ። በነገርህ ላይ መደወልም መጠየቅም እፈልጋለሁ፣
ግን ደግሞ የእሷን ስሜት እፈራለሁ። በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ፣ ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንጻር ማለት ነው። እና ይህን ሁሉ ቻሌንጅም ይህን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው። ጠብቀን የበደሉንም ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድል ምን ማለት እንደምችል በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በእኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጄን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ እና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በእኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባታል እንዴ በቃ የሆነ ውስጣት በጣም ነው የምትወደውና የሆነ ውስጣ የሆነ እንትን ብሏልና እንኳን ደስ አላችሁ ማለት ነው። በቃ ለነሱም ለልጃቸው ምናምን ደስ ይላል። በሰዓቱ ምናምን ብዙ ነገሮች ተፈጥሮ ነበር ምናምን፣ ግን አልፎ ልክ እዚህ ሲመጣ ደግሞ ሁሉ ነገር ያስረሳል። አያችሁ ፍቅር እንደዚህ እንዴ ፍቅር ብላ ታልቅስ እኛም ደስ ብሎናል፣ እናንተም ደስ እንደሚላችሁ ተስፋ እናደርጋለን። እስኪ የመጨረሻ ቪዲዮ ነው የታሳለፍከው እሱን ስቃይ። እውነት ለመናገር ያው ፎቶዎቹ አሉኝ፣ ከኔ ጋርም ብዙ ፎቶዎች አሉ የተነሳ ነው ምናምንና እንዳልኩ ነው። እኔ ከባድ ቻሌንጅ ውስጥ ነበርኩኝ። መደወል ብቻ ለኔ ምንም ቫሉ የለውም ብዬ ነው የማስበው። ምክንያቱም እዚህ ግባ የሚባል ነገር ካላደረግኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። በጣም ከምነግርህ በላይ የምሬ ነው ማርያም። ደውዬ እሺ ደህና ነው ባባ ማለት እኮ እችላለሁ፣ ግን ደህና ነው እንዴት ነው ባባ? ከዛ እንደ አባት ምን ያስፈልገዋል ባባ ማለት እፈልጋለሁ ደረቴን ነፋ አድርጌ፣ ግን ያኔ ማለት አልችልም ነበር። እቺ መጨረሻ ላይ የተናገራት ንግግር ማለት መደወል እፈልጋለሁ፣ ግን ደውዬ የሚያስፈልጋት ነገር ብዙ ነገር ስለሆነ እንደ አባት ምን ላደርግ የምልበት ታይም ላይ አልነበርኩም ምናምን ማለት እኛ እኮ ማለት በዚህ እድሜ ያለ ወጣት ማለት ነው እያሳለፈ ያለው ጊዜ ታይም አብሶ ደግሞ እንደዚህ አይነት ፈተና ደርሶ እንደዚህ አይነት ፈተና አጋጥሞ ከባድ እግዚአብሔር ለራስ የሚኮንበት ጊዜ አይደል እና ደውዬ ቤቢስ እንዴት ነው ደህና ነው ብዬ ብቻ መዝጋት አልፈልግም። የሆነ ነገር ማድረግ ግዴታው ነው። አባት ስለሆነ ግዴታው ነው፣ የሆነ ነገር ማድረግ አለበት እና ብቻ አሁን ሁሉም ነገር ተሽሯል። ኤቢሲ ዳይፐር የዓመት ወጪ እንደገና ደግሞ የተለያዩ ስፖንሰሮችን አግኝተዋል። በዚህ አጋጣሚ እኔ ቀንጨብ አድርጌ የሆነ ሲታረቁ ያለባትን ቪዲዮ ብቻ አውጥቼ መስራት ስለፈለኩኝ ነው። እንዳያችሁት ይመስላል የነባሪ አክት ቤተሰብ ተከታታዮቻችን። እንግዲህ እንደገና ደግሞ ሌላ ደግሞ የልጅነታችን ትዝታ ወደ ሆኖ ዲምቢ አህመድ ዲምቢ እስቲ ወደሱ ቪዲዮ እንሂድና ደግሞ እሱ ጋር ደግሞ የነበረው ቆይታ ምን ይመስላል የሚለውን ቀንጨብ ያለች አንድ ቪዲዮ አለች። እሷ ላይ ሪያክት እናደርግባትና እህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኛል አለ እርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ
ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሐማት ማለት ምን ማድረግ ይቻላል? ሳይ አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁም። ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ አመዴ? በጣም ወጣት ነበረች። ካንሰር ነው። እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አወጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃል እና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋርም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር። ግን አላህ ያፈቀደው ነው የሚሆነው። አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር። መፖስተትም ምናምን አልወድም። ምን ብለህ መሰበር ያስጠላል። በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረችና እህት ብቻ አልነበረችም ለኔ እናትም ጓደኛ ምንም ነበረች እና ደግሞ ተከታዋ ነኝ። እሷ ነች ያሳደገች። አላህ አላለው መቼም ያው በህይወት ውስጥ ስትኖር የኮ ለኛም የተቀመጠ ጣፈንታ ነው የጊዜ ጉዳይ ነው እንጂ። አዎ ግን አንዳንዴ ታውቃለህ አሁን ምን አለ ብታይ ይላል። አሁን ደግሞ ጥሩ ሆኖልኛል ይሄ አልበሙና ብትኖር ብታይ ደስ ይለኝ ነበር። በስራዎች ብዙ ታበረታታህ ነበር በህይወት ዘመኑ? እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሊወጣ አካባቢ ነው ማዘር በህይወት ያጣዋትኝ። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ አያስጠላም? እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው ባክ። መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያደርግ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መታ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል። ማለት በጣም ሴንሲቲቭ ፓርት ስለሆነ ነውና አሁን ምን እንደሚቆጨው ታውቃላችሁ? ምን ልትለኝ ነበር ምናምን የሚለው ሞመንት ነው በቃ እሱን ሊያሳስበው የሚችለውና ያሳዝናል። እኔ ልጁን በጣም ነው የምወደውና ያው እንግዲህ ተፈጥሮ ሁላችንም ወደዛ ነንና አሁን ደግሞ አልበሙን እያያችሁት ካልሆነ በጣም የሚገራርም ዘፈን አለውና አልበሙን በዛውም ስሙለት እስቲ። እሱስ ይቆጨኛል። ምን ልትልህ እንደፈለገች አለ ማለት። ምክንያቱም የእሷን ቃል ስተገብር ነው የኖርኩት ማለት ስልም እሷን በጣም ነው የምሰማው ከቤት ውስጥ። እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎል። አይዞህ አመዲ አይዞህ እሺ። ራስህን አጠንክር። አይዞህ ህይወት ላይ እንዲህ ነገር ያጋጥማል። ስለ አዲስ አልበም ስለ ስኬት ለማውራት ተገናኝቶ ያዘን ስሜት ውስጥ መግባት ከባድ ነው። አህመድን በእናታችሁ አበረታቱት። አንዳንድ ስኬት ማለት ወይ ብር ማግኘት ምናምን አይደለም። አየህ አሁን ለኔ ሰክሰስ ለምሳሌ
ያው በቅርብ ያሉ ሰዎች ያቁኛል። በቃ እኔ የሚያስደስተኝ የሰው ደስታ ነው በአላ ማለት ለሰዎች መድረስ በጣም ነው የሚያስደስተኝ። የሚያስደብረኝ ደግሞ እንደዚህ እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል። ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል። ምንም ደግሞ ማምጣት አንችልም። አየህ አልመልሳት እኔ እንጂ በመልሳት መመለስ ብቻ አላቦ ስንት ነገር በመለስኩ በአላ በጣም ያሳዝናል። መጨረሻ ላይ የተናገራት መልእክት አለችና ስኬት ብር ገንዘብ ማግኘት ብቻ አይደለም። አያችሁ ስኬት ማለት ያገኛችሁበትን ገንዘብ ቦታው ላይ ስታውሉት ትችሉ። አሁን ላይ በዚህ ሰዓት ላይ በጣም ሰክሰስ ላይ የሆናችሁ ሰዎች ምናምን ትኖራላችሁ። ግን ሳትቀደሙ ማድረግ ያለባችሁ ማስደሰት ያለባችሁ ይህን ነገር ማየት ያለበትን ሰው ማሳየት አለባችሁ። እግዚአብሔር ማንም ካመለጣችሁ ከሞተ በኋላ መመለስ አይቻልም አለ እኮ። መመለስ ብችል ስንት ነገር ማስተካከል ይችል ነበር አለ። አንዳንዴ ህይወት አትሸውድ እኮ። እንግዲህ በዚህ ሳምንት ሰይፉ በኢቢኤስ ያስተላለፈልን መልእክትና ያቀረበልን እንግዶች ይህንን ይመስሉ ነበረ። ደስ የሚልም ደስ ብሎ ደግሞ ታሪኩ ደግሞ የሚያሳዝንም ታሪክ ከአመዴ ጋር ከድንቢ ጋር ሰምተናል። እንግዲህ መጨረሻውን ያሳምረላችሁ እንላለን። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ፣ ቸር ጠብቁን እያልን ቻናላችንን ሰብስክራይብ እያደረጋችሁ ሌሎች አዳርሱልን። ቻናላችን እየታየ አይደለም እና ገና አዲስ ስለሆነ እያበረታታችሁኝ እኔንም ሼር እያደረጋችሁ ለሌላ ሰው ሁሌ እንድመጣ አድርጉኝ። ሁሌ ቤተሰብ እንድንሆን እንድናወራ እንድንጫወት አድርጉኝ። ትንሽ እይታው ብዙም እየሆነ አይደለም እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሌሎች ደግሞ ሼር እያደረጋችሁላቸው ቪዲዮ እንዲዳረስ አድርጉ። እንዲስተካከል የምትፈልጉትን ነገር ደግሞ ኮመንት ስራ አሳውቁን። እስካሁን ለነበረን ቆይታ በጣም ከልብ አመሰግናለሁ። እስካሁን ለተከታተላችሁኝ ሰዎችም ከልብ መነጨ ደስታዬን እያቀረብኩኝ ቴንኪው እላለሁ። እንግዲህ የቀጣይ ቪዲዮ እስክንገናኝ ድረስ ሁሌም እንደምንለው ቸር ቆዩልኝ።